ሆድህ ውስጥ ከሚሊዮኖች በላይ የሚቆጠሩ ባክቴሪያዎች አሉ። አንተ ማለት ለነዛ ባክቴሪያዎች ዓለማቸው ነች። መንገድ የለም። ዛሬ ምን እንደማረግ አሳያለሁ። ኦዲስ ሞታ ብራም እንደው ሳፋሪ ቲዲ የደለሁኒ የእናንተ ችግር አልፈቀደኝ ወይ በስመ አብ ቤቱ ሁሉ የቆሸሸ አይደል እንዴ? ወይ እንደው ምን አድርገዋለሁ ልጠበዋ። ሰላም መተናል፣ በር ዘግተናል። እንዴት ናችሁ? ዛሬም ደግሞ በአዲስ ቪዲዮ ተመልሰን መተናል። እንግዲህ እናንተም ደግሞ ሰብስክራይብ እያደረጋችሁ እያበረታታችሁ ነው። በጣም ደስ ነው የሚለኝ። 200 ሰብስክራይብ ልንገባ ትንሽ ነው የቀረን። እናንተም ደግሞ ሰብስክራይብ እያደረጋችሁ ፎሎ ላይክ አድርጉ። ማፍጠታኝ እያደረጋችሁ ሰብስክራይብ እያደረጋችሁ አበረታቱኝ። ከጎኔ እንደሆናችሁ አሳዩኝ እና አስተያየታችሁን ደግሞ ኮሜንት ላይ አስቀምጡልኝ። እንግዲህ አብረን ዘና ፈታ እንላለን። ወደ ቪዲዮ ከመሄዳችን በፊት እኔን ሰፖርት ማድረግ የምትፈልጉ ይህንን ቪዲዮ ላይክ በማድረግ ጀምሩ። ከዛ በኋላ እኔ በደንብ ሞራል ይኖረኛል ማለት ነው። ይሄ ቪዲዮ ብዙ ሰዎች ጋር እንዲደርስ ታደርጉልኛላችሁ። የትም እንዳትሄዱ ተመልሼ እመጣለሁ። ማን አለቃ ሌትስ ጎ እንደው ለሁሉ አደጋ ማኑ ትልቅ ማኑ አለቃ ይሞክርኔ ንንጣኒካ ማኑ ትልቅ ማኑ አለቃ አቅም ያለው ለሁሉ አደጋ ማኑ ትልቅ ማኑ አለቃ ይሞክርኔ ንንጣኒካ ተምራሉ እኔን ለመጣል አይችሉም ስራቸው መዛል ወራትማ ይችሉበታል ግን አይደፍሩ ተግባሩ ይታል ቃላ ቢበዛም ይጨነቃል አይተኛም እንቅልፍ ይደነግጣል። ቦምቦክላ ሌትስ ጎ ቆንጆዋ ልጅ የሰፈር ካቦ ስትሆን ረባም ባረባም ግንኙ ልባም ጋረረኳቸው እኔ ሆኜ ልጓም ለናታቸው ማይግሪ ለልባቸው ድጋም ነው አንተ ነው የሰፈር ልጅ ነህ በእናትህ። እዚህ ላይኛው ሰፈር ኧረ እባክህ የላይኛው ሰፈር ልጅ በዚህ አትለፍ አላልኩም እንዴ? እዚህ ሱቅ ደርሼ መለሰ ሱቅ በዚህ እንዳታልፈሽ እኮ አልመለስም። ከዚህ በኋላ በዚህ በኩል ብትሄድ እደግማለሽ። ሂዳ ቀጥል ባልመለስ አገኘኝም እንዴ የቅድሙሽ ና አንተ ተመልሰህ መጣ አይገባም እንዴ? አንተ እኮ መታወቂያ ቅድም ሳልፍ በዚህ አትለፉ። መታወቂያ ነው መታወቂያ ጥዬኩ ነው። ምን ላድርግ አንተ አይገባም ማለት ነው። ና ይኸውልህ ከዚህ በኋላ ድገመውና ማለት ነው አሳያለሁ የት እንደምወስድህ። ልካው ነው የምልህ። ቅድም በዚህ አሁን በዚህ ቀጣይ ደግሞ አብሬ ላድር ነው። የእናቴ ጸሎት ተሰማ። ኧረ ሶስተኛም ተመልሶ መጣ። አቴ ኧረ ልጅ ንቀቱ ና ምን ሆነ ነው የምትመጣው? በዚህ መንገድ አትምጣ። እናቴ ሱቅ ላከችኝ። ቤት ይልድ መንገድ የለም። ዛሬ ምን እንደማረግ አሳያለሁ። ተሳካለት ማ አሬ ቻምሽ እኔ ሙዘድ ይጥላል። what ባይዘይ የሰፈር ካቡ ቆንጆ ስትል እነዚህ የማትገመት ሰው ሁሉ ባልተሰብ ማሊያ ደኸ ረጋዛለ እኔ ላይ መከብለው ነው ረጋት ናዳኒ ችግር የለውም። ምን ችግር አለው? እሷም ትክፈል። ብሮ አሁን በእናትህ ፋሚሊ ጋር ሂጅ ትንሽ ተጫውቼ ልምጣ። እዛ እኮ ማንም የሚያወራ የለም ስራ ብቻ ነው። ማይ ፋሚሊ ሂውማን ሄራችሁ ፌክ እና ኦሪጂናል ነው የምትለይበት። ማይ ፋሚሊ አም ሂር ማይ ዳድ አባይ ከጋር ሲታኮሱ የከረሙት የጦርነት ማርቅ ያለው ሞት ለአሜሪካ እያሉ ተሸኝተው
የኔ ውድ እህት አናፈኩሽ? መንገር ላሳያችሁ። በመጀመሪያ ሂውማን ሄራቸውን ተወስዱና ስንቱን ኢንች ነው ግን 60 ሺህ የሚሉት? ቢግ ብራዘር ስማ፣ የደቡብ አፍሪካ ተጫዋቾች እጅግ በጣም ሜክሲኮ ለመጀመሪያ ጊዜ በመክፈቻ ጨዋታ አሸነፈች። እኔ እኮ የቤተሰብ ጨዋታ ናፍቆኝ እዛ ድረስ መምጣቴ ነው የገረመኝ። ምን አደከመኝ በልቼ ወደ ቤቴ ብመለስስ? ብርሃን ይሻላል። ብርሃን ምግብ እዚት አንተ አትይዘህ ራመትን አርጁን ገደላት። እንከፍ ከዚህ ሁሉ ነፍስ ማቆ ታናሽ ወንድሜ ጋር ተጫውቼ ወደ መጣሁበት ባሮኬ እኔ ምላችሁ የስልክ ሱስ ግን እኛ ቤተሰብ ጋር ብቻ ነው ያለው ወይንስ ሁሉም ቤተሰብ ጋር ነው ያለው? ደግሞ እኮ እንደዚህ ስልክ ይዘው ከዋሉ ምን አለ ደህና ነገር እንኳን ቢያዩ ያስብላል። የምር በስመ አብ እንዴ! ይሄ ሱስማ በቃ እንደ ዓለም በጣም ትልቁ ወረርሽኝ ስልክ ነው። በስመ አብ የትም ቦታ ሂድ በቃ ናኑዬ ናኑ እሺ ምንድን ነው? ስሚኝ ስታርጊ ምን መሆን ነው ፈልጊው? አለማደግ ማለት ምን አስጨነቀኝ? እንደነማይ እንደናባይ ዘይት 2500 ገባ፣ ሽንኩርት ለ100 ብር ገባ ብዬ በጨረቅ ብድር ገና ካሁኑ ራሱ ሰችብስ 30 ብር ገብቶብኝ ጭንቅ እያለ ይኖረ ራሴ ለጨርቅ ያለው ኧረ ራሳቸው ይወጡት። ስለዚህ ማድረግ አትፈልጊም? እሺ ለሚመጣው ትውልድ ደግሞ እንዳትመጣ ብለሽ እኮ በጣም ብዙ ልጆች እየተወለዱ ነው አሁን ላይ። ምንድነው ግን አትንጣ ብዬው ከመጣ ያገባኝ ይወጣዋ። አንቺም ጨንቆሻል በመምጣት ሻለ የድሞ ወድነት ይወጣው እንግዲህ ብዬው መጣው አይደል? ይወጣው የጎፍጣጣ ብቻ ደህና ደር። እሺ ማማዬ በረከት በመብራን እብን ነው ቶይ አይ እሺ ቻል እኔ ማለት ነው አንተ የማሰማበት ይሄን እንደምገባ ወይ መስቴለ ምን ማለት ነው? በቃ ዞር በል ካጠገቤ ደህና ደሪ ባይዞይ ትክክል እኮ ነች። ስለ አለማደግ ይሻል ነበር። ያደግኛ ራሱ ተቀየናል። ስለ ኑሮ ውድነቱ በጣም ከባድ ነው። ስለዚህ ለሚመጡ ልጆች ንገሯቸው እንዳይመጡ። ወንድሜ ብቸኝነት ይሰማል። ዛሬ አንድ እውነታ ልንገርህ። ሆድህ ውስጥ ከሚሊዮኖች በላይ የሚቆጠሩ ባክቴሪያዎች አሉ። አንተ ማለት ለነዛ ባክቴሪያዎች ዓለማቸው ነች። አሬ ተረገመ ሰው በቃ ማርያምን አሁን ማለት ነው እብደት ለዳውድና ለበርጠሚውስ ይሆንላቸው። እንዴ ማን እንዲህ የሚሳካል ለካ። አይ ድሮ ነበረ በርጠሚውስ፣ አሁን ደግሞ በቃ ከዳውድ ጋር ሲገናኙ ይባሱ። ይሄው ማትሪክስ ምን ሆኖ ነው አልገባኝም። ኤአይ ነው ማርያምን? ይሄን ኮሜንት ላይ ጻፉልኝ። ኤአይ ነው ወይስ ምንድን ነው? ባይዘው ይመሳሰላሉ ደግሞ። አታ ምን ዳቦ ነው በለው? ምንድን ነው ያዝከው? የሰንዴ ዳቦ ነው አለቃ። እንብላ። ና ጫነው፣ የአርማችን እየበላን ና ጫነው። ና ተነስ ጫነው። አታ ዘንጋዳ በላም እንዴ? የሆነ የዘንጋዳ ነው በላ። ና እንደ ሜንቶ ይሄን ጫነው፣ ተቃዋሚ ጫነው። ይሄ ነው ችግር። አንድ በማያገባ ነው የገባው። እነዛም ሆኖ ግን ነገሩ ወደ አንተ ነው የመጣው። በማያገባ ለመግባት ራስን አስከብሮ ነው። ብራዘሪ ትቀልዳለህ እንዴ? ሆትስ ቦታ ብራለና አባኪያ ማናለ ጆዬ ያለኛ ሆትስ ቦታ ብራ ምንድነው ሁሌ ሳፋሪ ቴዲ የደለሁኔ የእናንተ ችግር አልፏል ከልኬ ሲጀመር ባትሪ
የለውም ስልኬ አንተ ሆትስፖት አብራ ብቻ ፓወር ባንክ አለን አይዞ እንዳፈራ ቻርጆ አይሰራም ብልክም በኋላ እንጠብቃለን መቶ እስኪሞላ ባትሪ ነው ሙሉ እስኪ አትንቀልቀሉ ታዲያ አብረዋ በላሁኑኑ እንደውም አላበራም እንድልትሆኑ ሁላችሁም የለም በሉ እንደውም አላበራም እንድልትሆኑ ሁላችሁም የለም በሉ መብቱ ነው ሆትስፖት የሚያበራው እሱ እስከሆነ ድረስ መብቱ ነው። አረ ክሬቲቪቲ ማርያምን ያስጨበጭባል። አረ ጉዲ ጆዬ ድሮ ነው በቃ አሁን እየቀወጠ ነው። ባይዘ እንደሚሰራ ያልተወራለት ሰው ይሉ ዱ በቃ እኮ ካፕሎች ሲንግሎች መኖር የማይችሉበት ሀገር አለ እንዴ? ጭራሽ ተይዋክሽ አይና ወጣ እንጂ ሁላችንም ማስመሰው አራለ እሾም በሾማ ለካካ ወይኔ ይመሽማ ዛቢርን ትችላለህ። በቃ እሾም በሾም አንተ እነሱ ብቸኝነትን ሲያስታውሱ ማለት አንተ ደግሞ በቀልድ አንድ እርምጃ ከፍ ታደርጋለህ። አይፎን አለ በፈለከው በቢጫ በቀኝ አንተ ገዢ ከሆንክ ማለት ነው። ጀመራትንም ጀምሯል አይደል? እንግዲህ ውድ የቲክቶክ ፋሚሊዎች ያው ስልኬ ተሰርቋል። ያው ባንክ አካውንቴም አንድ ላይ ነበረ፣ አንድ ላይ ነው የወሰዱብኝ። ብርም ነበረው እና ያላችሁም በተቸጋገሩልኝ በጣም ደስ ይለኛል። ያው ልብስ ቀጣይ ልብስን እንሰርቃለን ብለውኛል። ያው ለሱም ተዘጋጁ። ኤቲን ነገር ምናምን ለጊዜው ተቸገሩልኝ። በጣም ደስ ይለኛል። አቆም በቃ የቱን ይጣጣ ሄሎ አይፎን አለ የፈለከው አለ በቢጫ በቀይ ችግር የለውም። አንተ ብቻ ነው ይሄ አንተው አይደለም የመንቀሳቀሻ ነው። አቆም ተባልከው እንዴ ይሄማ እብድ ነጋዴ። አረ ኑቀራ በቃ ዳውድ የማይፈራ ዜጋ። አረ በስመ አብ እሱ ነበረ ይሄ ሚም ክራውን ማድረግ የነበረበት። ላይቭ ላይ አንበሳል ሲበላ ያለው መከራ አቀማመጡ ራሱ ምንድን ነው እንደዚህ አግሬሲቭ ነው? ያስተዛዝበናል። በቃ እኮ ያለው ነው። ማን እንደዚህ የሚጨነቀው ያለው ነው። የሌለውማ ስማ፣ ከዚህ በኋላ አብረን መቀጠላችን ምን ላይ ታለብ? እኔ የምፈልገው ይሄ በስማኤ ጋቢና ዛሬ ገና ሰው አገኘ ይላል አባቴ። ሴሌብሬሽን ይቀወጣል። በቃ አንድ ሰው ለምን ብቻው ሲንግል ከሆንክ እንደዚህ ባንድ ወጥ ሲንግል እንጂ ጀባ ውስጥ አንዱ ካፕል እየተጫወተ አንዱ ሲንግል አይመጣውም። ተማሪ ሁሉ እየተሸወደበት ያለው ነገር ቢኖር ትምህርት ከጨረስኩ በኋላ ፈታ ብዬ እኖራለሁ ብሎ ማሰቡ ነው። ፈታ ማለት ባል ነገር የለም ወዳጄ። አሁን ነው ፈታ ብለህ መኖር የምትችለው ትምህርት ከመጨረስ በፊት 12 ከማጠናቀቅ በፊት። ከዛ በኋላማ ከባድ ነው። እንደምታስቡት እንደምናስበው አይደለም። ህይወት በጣም ከባድ ናት። እንደ ትምህርት አስተምራ አይደለም ፈትና ነው የምታስተምረው። የህይወት ክፉና ከባድ ፓርቱ ያ። ስለዚህ አሁን ፈታ ብሎ አሁን በደንብ ተዝናኑ። አሁን በደንብ ነው። አሁን በደንብ ተማሩ። ማርያምን ተማሪዎች በደንብ ማድረግ ያለባችሁ ነው። አሁን በደንብ ከጓደኞቻችሁ ጋር ተገናኙ። በደንብ ከጓደኞቻችሁ ጋር ጊዜን አሳልፉ። ሪላክስ ቺል ማድረግ ትምህርት ካለቀ በኋላ ያለው ላይፍ በጣም ከባድ ነው። ካላመንከኝ ኮመንት ሴክሽንን ቼክ አድርገው። ከባድ ያ ማን ቁም ነገር ይሄ ማንም የማይክዱ እስቲ
12 የጨረሰ ተማሪ የማይክድ እውነታ ነው። ለምን ከዛ በኋላ ነው በቃ ላይፍ ያለው ሁሉንም ነገር ጭንቀቱ ምኑ ካባውን ደርቦ የሚመጣልሽ ከዛ በኋላ ነው። እና ኤኒዌይስ ባላችሁ ከ1 እስከ 12 ፈታ ብላችሁ ቺል አድርጉ። ማርያም ምንም ጭንቅ የለም። እንደዛ ለትምህርት ለመጨረስ ቸኩለም ማለት ነው። እና መጨረሻ ላይ ግን ሪዛልቱ ከባድ ነው። ለዚህ ነው እንዴ እንደዛ ይቸኩሉት የሚያስብል እንትን ነውና ይመቻችሁ። አሁን እየተማራችሁ ያላችሁ በደንብ ቺል አድርጉ። ማዘር ስራ ቀጥታ ማዘዝ ሲደብራት እስኪ ሂጂ እቃውን ልጠበው መቼም ተከምሯል። እንዴም ማይ ምን ሆነሽ ነው? አረን ያጥበዋለሁ። እሺ ጎሽ ሂጂ ጠቢው። ያንተ እስኪ ሂጂ ጓዳውን ላስተካክለው። መቼም የእብድ ቤት መስሏል። አረን ያስተካክለዋለሁ። አይዞን የኔ ልጆች ደከማችሁ አይደል? በቃ ምሳ የለም እኔ እሰራለሁ። አረን እሰራዋለሁ። አረ አንቺ ማለት ነው ተቀመጪ። አይ እሰራዋለሁ። እናቶች ተበብኩ ነው። ምን ይደረጋል? በዛውም እንጀራ የለም ጋግሪ። ወጡም አንድ ከሚሆን 3 አይነት አለ። ስለተከራከርሽኝ እንጂ እኔ እሰራው ነበር። ወይ ይሄ ወለል እንዴት ነው የበከተው? ልወልውለው መሰለኝ። ያንተ ተራራ ማለት በጣም ቆሽሿል። አይቀርም አይደል? ይሻላል አይደል? እዛ ልወልውለው። አዎ ወልውዩ። አዎ በቃ ዝቅ ብዬ ስወለውል ወገቤን ቢያመኝ ነው ወይ አንሸራቶኝ ወድቅ ነው ይወለውለው። እሺ በቃ ወለውለዋለሁ። ይሻላል እኔ ወለውለው። ከዚህ ሁሉ ተረዝና እንደዚህ አድርግ ማለት እኮ ይሻላል። ማየት ሄደች። እኔ እንጃ ጓዳነች መሰለኝ። አይው አሁን ሌላ ስራ ካዘዘች አንተ ነው የምትሰራው። ምን ለምን ሲባል እኔ ደግሞኛል። የሰራሁትን አላየህም እንዴ? እኔስ ቁጭ ብዬ ነበር። ብቻ አያገባኝም ትሰራለህ። አንቺ ካላገባሽማ ምን አገባኝ? እኔ ማሰራው ወይ በስመ አብ ቤቱ ሁሉ የቆሸሸ አይደል እንዴ? ወይ እንደው ምን አድርገዋለሁ? ልጠበዋ መቼ ወደ ሌላ መንገድ ቅይስ እዝራ አቤት ና ማይክ አውጣልኝ። ልብሱን ልጠብ። ውጭ ናቸው ባሊዎቹ ሁሉም አሉልሽ። ሚጣሽ ነኝ በባልዲ ውሃው መልተሽ አምጪልኝ። ወይ አይገርምም? ባልዲ ውሃ ተሞልቶ ውጪ ላይ ቁጭ ብሏል። ሁሉሽ ልብሱ ወደ ውጭ አውጡልኝ። እጄን ደክሞኛል። እንኩ አይቀርማ በቃ ተከፋፍላችሁ እስከተሁን በላችሁ ማጠብ ጀምሩ። እስክመጣ ነው። ስመጣ አቀበላችኋለሁ። እፈይ ፋብለን አለዋ ለማዘሮች ይችላል። በቃ የቱ ጋር ነው ታዲያ ጥበቡ ራሱ? ልጅ እያለን ጉልቤው ልጅ ጋር ብይ ስንጫወት እየቆዘመ ነው እንዳይመታ ያዘው አረላሽ አረላ እቺ ገጠመኝ ሁላችንም ጋለች። ማርያምን ወይ ከእድሜ የሚበልጥ ሰው ጋር ተጫውተ ወይ ደግሞ በቃ የሆነ የሚፈራ አለ አይደለ ሰፈር ውስጥ ከእነዚህ አይነት ሰው ጋር ተጫውተ ብይ በልተ የማይሰጥ ወይኔ ቀኑን ሙሉ እየተፋው ተጫውተ እኮ ብይን እንደውም ያለህን ነጥቦ ነው የምትገባውና ከባድ ነው። ፍሬንድ ግሩፕ ውስጥ ዝገቱ ጀለስ ሲመጣ ሶስተኛ ጊዜ ከች ብለናል ይላል። ማን ይጠራው? አይንሽ ሁላ አብጧል። ይሄ ነው የጀማው ውጋት። ምንድን ነው አድርጉ እያለን ያለው? እናታችሁ በቃ ጋይስ ፒስታታ፣ ሌላ ጊዜ እንገናኛለን። ቻው። እንደዚህ ቅጥል ማድረግ በቃ አንድ አይጠፋም። ሁሉም ጀማ ውስጥ አለ። ሰብሰብ በሉና ጫስ አድርጉት። ኤክሲ ላይ እንሄድበታለን። ደስ ይለኛል። እሺ ታማ ነው ትላለህ። ጫስ አድርጉት። እንደው ጫስ እንዳለ ጭስ ነው። ካሜራ ላይ ስላልገባ ነው።
አይነበብ ዮርዲ ማን ነበር ማማት የፈለግሽው? አለው እሺ አቤት እንዴት ኤክሴ ከሰባት ሴት ጋር ቺክ እንዳደረገብኝ ነው የምነግራችሁ። እንዴ ያረሰበ እንግዲህ አንዷ ስገርማ ሮላንዶ ነው ለሰኛ ለማክሰኛ እንዴ ጉድ ቀጥይበት ቡኔ ወይን እንግዲህ እኔም እንዴት እንደሆነ አላውቅም። ሳላደንቀው ግን አላልኩም። ይሄ እውነት ተሰጥኦ ነው። ከላይ ነው የሚሰጠው እንደዚህ አይነት ነገር እውነት ነው። 24 ሰዓት ከኔ ጋር ነው። እንዴት 24 ሰዓት መንፈሱን ይማገዱ የምንሰራው ጀርባና ፊት ነው ስራ ቦታችንና በቃ ከስራም ስወጣ አብሮኝ ነው። ስልክም ስንለያይም 30 ጊዜ ነው የሚደውልልኝ። እረፍት የለኝም እና ጭራሽ አላሰብኩትም። ከዛ የሆነ ቀን እንጨት ነው የሚሰራው፣ እንጨት ቤት ነው የሚሰራውና እሺ ከዛ የሆነ ቀን እንዳለ የሰፈር ሰዎች አይተውት ምናምን ነገር እዛ ያቆኛልና ጠራችኝ። አለቄን ስጠርተኝ ነስቲ ማህሌት ትናንትና እኮ ከሆነ ሰው ጋር አየሁት አለችኝ። ከዛ ልጅቷ እውነት ለመናገር ታምራለች። እኔም ወንድ መሆን አልመራት። ኦኬ እሺ እንደሚመጣት ግን እቺ ወንድ አበላሽ ስለሆነ እንዴት ነው የሚፈረድበት? አንቲ ራሱ ኢንቦክስ ላይ ልክላታለሁ። እሺ ከዛ ምንድነው ትናንትና ከሷ ጋር ነበር ያደረው። እዛ አለቃቸው የሆነ ሰው ሰጣቸው የሚያድሩበት ከጓደኛው ጋርና እሺ እዛ ነበር ከሷ ጋር ያደረው። ኢቭን የሰው ቤት ቡና እንጠጣ ብሎ ይዟት ሄዷል ማለት ነው። እሺ ይሄ ቅሌታም ከዛ ቆሻሻ እኮ ከዛ ሄደው ምናምን ነገር ጓደኛው ለካ ለቆላቸው ቤቱን አብረው አድረዋል። እዛ ሚኒ ቤቱን ለሁለት አይደል የሰጣቸው አለቃው ለቆላት እዛ አብረው አድረዋል ማለት ነው። ከዛ እኔ አወኩኝና ሄድኩኝና አገኘኋት። እኔ ተይቅርብ የሚሆን ሰው አይደለም እንደው ምኑን ወደሹ ነው ልላት ነው። ከዛ አገኘኋትኝና ሁለቱም አመጣኋቸው። ወይኔ እሺ ከዛ ጥሩ ሰው ነኝ እኮ እኔ። ከዛ ቆሞ አስቆምኳቸው ማለት ነው አጠገብ ላጠገብና ምንድነው የት ነው ያደራችሁት? ትናንትና እኮ ሚኪ ነግሮኛል፣ ጓደኛው ነው ሚኪ ነግሮኛል ቤት ለቆላችሁ እንዳደራችሁ። አረ ትናንትና አይደለም ከትናንት ወዲያ ነው አትለኝ። ጉድ የቀሩት ስድስቶችስ ስቀላ ወይ ቀና ያጨቃጨቀን ምንና ዋና ማደራችሁ ነው አትሉበት ነው ከስራ ጭራሽ እኔ አላውቅም ምናምን ነገር ብሎ ይክዳል ማለት ነው። እሱ ትናንት አይደለም ከትናንት ወዲያ ነው ተጨቃጨቀኝ። ከራክረንም በልቀት እሺ ለካ ልጅስ እንትን አላት ፕሮሰስ አላትና እዛ ሰፈር ያሉትን ወንዶች እንዳለ ጨፍጭፋቸዋለች ብሯን እስክትሄድ ድረስ ትወጣለች እና እሺ አንዱ ከሆነ የስድስቱንም አምጡልን። ዛሬ ቀን ያለው ወትሮ ይቀፍ ብሎኛል። በእናት ያው ሰንበት ሲሆን ይነሳባል። ለዛ ነው ማን ነው ወልደ ገብርኤል አንተ ንስሐ አባቴ ናቸው። ንስሐ አባቴ ምን ያደርጋሉ? የለውም በላቸው። አሁን ማን ነው እያልኩ እየሰማን የለውም በላቸው። ያማል መደበቂያ ቦታ እንኳን የለ። በእናት ተቀየር ስትፈልግ ወደ እባብ ሰው ከፈለግ አቤት ግቡ አባ። ሰላም ለዚህ ቤት እንዴት አረፈዳችሁ? እግዚአብሔር ይመስገን አባ። ሰላም ነው? ደህና ነኝ እግዚአብሔር። መቼም ያው ልጆች ቤተክርስቲያን መምጣት አቁማችኋል። እኛ በየቤታችሁ እንምጣ እንጂ አራባው ይሻላል። እንዴት አላገኘሁትም ግን እውነት አሁን እኮ ነው የገባሁት። አራባ ተሰለሞን አራተው አባ ነው ከቤት አልወጣም ዛሬ። ወይኔ ማነው ያምሻል? አራውቃ ነው አባ ተጫዋች ናት። ቀልደኛ እየቀለደች ነው። በልቶ ወልደ ገብርኤል ነይ ልቅ አንቺ ተሳለሚ። አትሳለሚም እንዴ? ጉዳል ይተላለፋል። ኃይለኛ ነው አይደል ሰለሞን? አራውቃ ነው አባ። አላመማትም ላለመሳለም ብላ ተተነሽ ተሳለሚ እኮ። እኔ መቼ ጠፋኝ። አጅሬው ሲኖር ነው እንዲህ መስቀል የሚያስጠላ ነው አለ አጅሬው። አንቺ አጅሬው አሬ እንደምን አጅሬው ነው አጅሬው እሱ ነው እኮ አጅሬው ራሱ። ካልፈለግሽ እንዴት ይደረጋል? ቶሎ የዕለቱ አምጣና ጸበል ቤቷን አንድ አፍታ ረጭቼ ልሄድ እቸኩላለሁ። ሰለሞን አረ አባ ሂዱ እንዳይረፍድቦት። ውሃ ደግሞ የለችም ስንት ጊዜ ከጠፋች ገማን እኮ ደግሞ ቢያዩ። ኧረ አለች አባ አንድ ጆግ የሚሆንም አይጠፋም። ጠዋት ቀልቻለሁ። ቆይ ኧረ መጣች
ጉድ ፈላ። ኧረ ሰለሞን ግን ለማን ነው የሚያዝነው? ሰለሞን ታርጋኔ ጋር በቅናሻል ስብስብ በይዋን መጡልህ። ወይኔ በአንድ ቤት እንደዚህ ነው። በቃ በአንድ ቤት ስትያዝ። የዛሬ ቪዲዮአችን ይሄን ይመስል ነበረ። ዘና ፈታ እንዳላችሁ እርግጠኛ ነኝ። እናንተም ደግሞ ይሄን ዩቲዩብ ሰብስክራይብ ማድረግ እንዳትረሱ። ይሄን ቪዲዮ ላይክ በማድረግ ከጎኔ እንዳላችሁ አሳዩን። አብረን እንቀጥላለን። በሌላ ቪዲዮ እስክንገናኝ ድረስ ቀርዘም ፍቱልኝ። በጣም ነው የምወዳችሁ። ሰብስክራይብ ማድረግ እንዳትረሱ። ሀሳብ አስተያየታችሁን ደግሞ ኮሜንት ላይ ጻፉልኝ። በቀጣይ ቪዲዮ እንገናኛለን።